ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የልብስ ማጠቢያ ማሽኖችን ወይም ዋሺንግ ማሽኖችን ይሆናል። ከትልቅ እስከ ትንሽ ድረስ ያሉትን ሳይዞች የማሳያችሁ ይሆናል። በመጀመሪያ የምንመለከተው እንግዲህ ይህ ከጎን የምትመለከቱት የኦርቢት 20 ኪሎ ግራም የልብስ ማጠቢያ ማሽን ይሆናል ማለት ነው። እነዚህ እንግዲህ በሳይዛቸው እንደምንመለከታቸው ሰፋ ያለ ሳይዝ ያለው የልብስ ማጠቢያ አይነት ነው። ቤት ውስጥ ያሉትን የተለያዩ ከትልቅ እስከ ትንሽ ያሉ ልብሶችን ለማጠብ ይረዳናል ማለት ነው። እንግዲህ ኦርቢት 20 ኪሎ ግራም የዋሺንግ ማሽን እንግዲህ የተለያዩ ፊቸሮችን በውስጡ ይዞ የሚገኝ የዋሺንግ ማሽን አይነት ሲሆን እንግዲህ ከነዛ መካከል ለመጥቀስ ያህል ለምሳሌ እነዚህ ድሬን ፓምፕ ያላቸው ናቸው። በየትኛውም የአቀማመጥ ሁኔታ ውስጥ ቢሆኑ ውሃውን መድፋት እንዲችሉ ተደርገው የተገጠሙ ወይም ፓምፕ የተገጠመለት ማለት ነው ባጭሩ። ሌላው እንግዲህ ሶክ ታይመር ናቸው። ሶክ ታይመር ማለት ደግሞ ምንድነው? ሶክ ታይመር ሲባል ልብስ እየዘፈዘፈ እንዲያጥብ የሚያስችል ቴክኖሎጂ ነው ማለት ነው ሶክ ታይመር ማለት። እንደገና ሌላው ምንድነው? ሞተራቸውን ስንመለከት እንግዲህ እነዚህ ኮፐር ሞተር የሆኑ የዋሺንግ ማሽን አይነቶች ናቸው። ኮፐር ሞተር መሆኑን የሚረዳን እንግዲህ ምንድነው? ውሃ ቢያገኘው ሞተሩ በቀላሉ ሞተሩ ውሃ ወደ ውስጥ ዘልቆ እንዳይገባ ወተር ፕሩፍ ነው ማለት ነው። IPX4 በመባል የሚታወቅ የወተር ፕሩፍ ግሬድ ነው ያላቸው ማለት ነው። እንግዲህ ሌላው በተጨማሪነት እንግዲህ ውስጣቸውን በምንመለከትበት ሰዓት ላይ ለማጠብ የሚያግዝ ተጨማሪ ጥርስ ይዘው የሚገኙ የዋሺንግ ማሽን አይነቶች ናቸው። እንግዲህ እነዚህ ባለ 6 ጥርስ በመባል የሚታወቁ የዋሺንግ ማሽን አይነቶች ናቸው። ሌላው ቦዲያቸው ላይ በምንሄድበት ሰዓት ላይ እንደገና በሁለት ሌየር የምናገኛቸው ወይም ደግሞ ደብል ቦዲ በመባል የሚታወቁ የዋሺንግ ማሽን አይነቶች ናቸው። የውስጠኛውና የውጨኛው ፓርት የተለያየ ቦዲ ያላቸው የዋሺንግ ማሽን አይነቶች ናቸው ማለት ነው። ሌላው የመጭመቂያ ክፍላቸው ላይ ስንሄድ ደግሞ እነዚህ ዋሺንግ ማሽኖች እንግዲህ እስከ 90% ያህል የማድረቅ አቅም ያላቸው የዋሺንግ ማሽን አይነቶች ናቸው። ሙሉ ለሙሉ አያደርቁም ሴሚ አውቶማቲክ ስለሆነ ወይም ማኑዋል ስለሆነ ማለት ነው። ግን እስከ 90% ድረስ ልብሱን ያደርቁልናል ማለት ነው። ሌላው እንግዲህ እነዚህ ዋሺንግ ማሽኖች እንደምትመለከቱት ትልቅ ሳይዝ ስላላቸው ትልልቅ ኮንፈርቶችን ሊሆን ይችላል የተለያዩ ነገሮችን ለማጠብ ያግዙናል ማለት ነው። በዋስትና ደረጃ ስንመለከታቸው እስከ 2 ዓመት ድረስ የሚደርስ የካምፓኒ ዋስትና ይሰጣቸዋል። በተጨማሪነት ደግሞ እዚህ ዋሺንግ ማሽን ላይ የምናገኘው ሌላው ተጨማሪ ፊቸር ምንድነው? እቺ ወተር ኢንሌት በመባል ትታወቃለች። እዚህ ጋር ውሃ በሚኖርበት ሰዓት ላይ ቧንቧችንን ኮኔክት አድርገን በስፒን ማድረጊያ ቤቱ ላይ ወይም ማለቅለቅ እንችላለን ማድረቂያው ላይ ቤት ላይ ማለት ነው። ሌላው እንግዲህ እንዳሳያችሁ እስከ እዚህ ጋር ታይመሩን ስንመለከት እስከ 35 ደቂቃ ድረስ ነው። በብዛት የተለመደው 15 ደቂቃ ነው ቢግ ካፓሲቲ የዋሺንግ ታይሙ ማለት ነው። የነዚህ ግን 35 ደቂቃ ነው። ሌላው 3 አይነት የአስታጠብ አይነቶችን የሚጠቀሙ የዋሺንግ ማሽን አይነቶች ናቸው። እነዛም እንግዲህ ምንድናቸው? ስትሮንግ፣ ኖርማል እና ሶፍት በመባል የሚታወቅ የዋሺንግ ማሽን አይነት ነው ማለት ነው። ዌሽ ሴሌክተር የሚለው ላይ ሄደን በምንመርጥበት ሰዓት ላይ እንግዲህ የምናጥበው ልብስ ከበድ ያለ ልብስ ከሆነ ስትሮንግ የሚል አማራጭ አላቸው ወይም ጠንካራ ማለት ነው። ከዛ ደግሞ መካከለኛ የሆኑ ልብሶች ከሆኑ መካከለኛ ላይ አድርገን እንድናጠብ ወይም ኖርማል የሚል አማራጭ አላቸው። እንደገና ስስ ልብሶች በሚሆኑበት ሰዓት ላይ ደግሞ ሶፍት የሚሉ አማራጭ ላይ አድርገን ማጠብ እንችላለን ማለት ነው። እንደገና በተጨማሪነት እነዚህ ዋሺንግ ማሽኖች ላይ የምናገኘው እንግዲህ ፊልተራቸውን በምንመለከትበት ሰዓት ላይ ጠንካራ የሚባል ፊልተር የተገጠመላቸው ናቸው። ፊልተር አገልግሎቱ ወደ ማሽናችን የተለያዩ ከልብስ ላይ የሚወጡ ቆሻሻዎች፣ ብናኞች አልፈው ሞተሩን ስታክ እንዳያደርጉብን ማገዝ ነው። እነዚህ ዋሺንግ ማሽኖች እንግዲህ እስከ 2 ዓመት ድረስ ከካምፓኒው ዋስትና ይሰጥባቸዋል ብያቸዋለሁ። በጎዶልያስ ኤሌክትሮኒክ ሾፕ ውስጥ ዋጋቸው 72000 ብር እየተሸጠ ይገኛል። መቶ ከኛ ቢገዙ ከነፃ የትራንስፖርት አገልግሎት ጋር በ72000 ብር ያገኙታል ማለት ነው። በመቀጠል ደግሞ እንግዲህ የምንመለከተው የዋሺንግ ማሽን አይነት ማጂክ ኩዊን በመባል የሚታወቅ ቆንጆ ስም ካላቸው ዋሺንግ ማሽኖች ውስጥ ማጂክ ኩዊን እንግዲህ ተጠቃሽ ነው። ይሄ ከጎን የምትመለከቱት የዋሺንግ ማሽን እንግዲህ በ14 ኪሎ ግራም የሳይዝ አማራጭ ይዤላቸው የመጣው ሲሆን እነዚህ የዋሺንግ ማሽኖች እንግዲህ የተለያዩ ፊቸሮችን በውስጣቸው ይዘዋል። ከነዛም ፊቸሮች ውስጥ ምንድነው? አንደኛ ቦዲያቸው ላይ ስንሄድ ደብል ሌየር በመባል የሚታወቁ የዋሺንግ ማሽን አይነቶች ናቸው። ደብል ሌየር ስንል ምን ማለታችን ነው? የውጨኛውና የውስጠኛው ክፍላቸው የተለያየ የሆነ ማለት ነው። ወይም 2 ቦዲ ያላቸው ናቸው። እንግዲህ በውጭ በኩል ያለው ክፍል ቢመታብን በውስጥ በኩል ያለው ምንም ስለማይሆን ማሽናችንን መጠቀም እንችላለን ማለት ነው። ሌላው ምንድነው? እንግዲህ ማጂክ ፊልተር ነው ያላቸው። እነዚህ እንግዲህ አሪፍ የሚባል የፊልተር አይነት ነው ማለት ነው። ብዙ ዓመት እንዲያገለግል ተደርጎ የተገጠመ ፊልተር አለው ማለት ነው። ሌላው ምንድነው? ማድረቂያ ቤታቸው ላይ በምንሄድበት ሰዓት ላይ እንግዲህ እነዚህ እስከ 90% ያህል የማድረቅ ካፓሲቲ ሲኖራቸው በሚጨምቁበት ወቅት የተወሰነ ደቂቃ ለ30 ደቂቃ ፀሐይ ላይ ወይም ደግሞ ማታ ልብሳችንን አጥበን
ለጧት አስተተነው ብናድር ይደርቅልናል ማለት ነው። ያው ሴሚ አውቶማቲክ ስለሆነ ሙሉ ለሙሉ የማድረቅ አቅም የለውም ማኑዋል ዋሺንግ ማሽን ማለት ነው። ሌላው እነዚህ እንትኖች ላይ የምናገኘው እንግዲህ ፊቸር ምንድነው? ፓምፕ አላቸው። እነዚህም ድሬን ማድረጊያ ፓምፕ ተገጥሞላቸዋል። በየትኛውም የአቀማመጥ ሁኔታ ውስጥ ቢሆን ውሃውን ወደ ውጭ እንዲያስወግድ ፓምፕ የተገጠመለት ነው ማለት ነው። ሌላው እንግዲህ ምንድነው እነዚህ ዋሺንግ ማሽኖች ላይ የምናገኘው እንግዲህ ወተር ኢንሌት አላቸው። ከቧንቧችን ጋር ውሃ በሚኖር ሰዓት ኮኔክት አድርገን እዚሁ ማድረቂያ ቤት ውስጥ እንዳለ ልብሳችን በውስጡ ማለቅለቅ እንድንችል ወተር ኢንሌት ተገጥሞለታል። እንደገና ዋሺንግ ቤቱ ላይ ውሃ እንዲገባ ብንፈልግ ከቧንቧ ጋር የምናገናኘው ከሆነ ዋሺንግ እና ስፒን የሚል አማራጭ አለው። እንደምንፈልገው ውሃ ወዴት እንደሚሄድልን እንደምንፈልግ አድርገን እንመርጥለታለን። ከዛ በተጨማሪ እንግዲህ ዋሽ ታይመር፣ ዋሽ ሴሌክተር አላቸው፣ ስፒን ታይመር አላቸው። እላቸው ላይ አሪፍ የሚባሉ የዋሽንግ ማሽን አይነቶች ናቸው። እንግዲህ ያው ሌላው ልናደርግ የሚገባቸው የተለያዩ ጥንቃቄዎች አሉ። እነዚህ ዋሽንግ ማሽኖች ላይ ማድረግ ያለብን ጥንቃቄ ምንድነው? አንደኛ ኪሳችንን ልብሳችንን በምናስገባበት ሰዓት ላይ የተለያዩ ብረት ነክ የሆኑ ነገሮች ኪሳችን ውስጥ አለመኖሩን በደንብ ፈትሸን ወደ ማሽናችን ብናስገባ ይመከራል። በተጨማሪነት ደግሞ ሌላው እነዚህ ዋሽንግ ማሽኖች ላይ እንግዲህ ልናደርግ የሚገባው ጥንቃቄ ፊልተሩን በየተወሰነ ጊዜ እያወጣን ብናጥብለት ብናጸዳለት ማሽናችን ረጅም እድሜ ይኖረዋል ማለት ነው። ሌላው የመብራት ሁኔታችንን እያየን ብንጠቀማቸው የተሻለ ነው ማለት ነው። እንግዲህ እነዚህ ድምጻቸውም ተሻሽሎ የመጡ ሎ ኖይዝ የሆኑ የዋሽንግ ማሽን አይነቶች ናቸው፣ ወይም በጣም የሚረብሽ ድምፅን የማያወጡ የዋሽንግ ማሽን አይነቶች ናቸው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እንግዲህ የማጂክ ኩዊን 14 ኪሎ ግራም ዋሽንግ ማሽን አይነት ከ59,000 ብር ጀምሮ ማግኘት ይቻላል ማለት ነው። ዋስትና እንደ ካምፓኒ እስከ 2 ዓመት ድረስ የሚሰጥበት የዋሽንግ ማሽን አይነት ነው ማለት ነው። በመቀጠል ደግሞ የማሳያችሁ እንግዲህ ይህን ከጎን የምትመለከቱትን ናሽናል በመባል የሚታወቅ የ16 ኪሎ ግራም የልብስ ማጠቢያ አይነት ነው። እንግዲህ እነዚህ የልብስ ማጠቢያ አይነቶች ቆንጆ ሳይዝ በመባል የሚታወቁ ናቸው። ብዙ ጊዜ በተለምዶ ለቤት ውስጥ አገልግሎት የምንጠቀምባቸው የዋሽንግ ማሽን አይነቶች ናቸው። እነዚህ እንግዲህ የተለያዩ መካከለኛ ሳይዝ ያላቸው ኮንፈርቶችን ምናምን ማጠብ የሚችሉ የዋሽንግ ማሽን አይነቶች ሲሆኑ ቦዲያቸውን በምንመለከትበት ሰዓት ላይ ደብል ሌየር የሆነ ቦዲ የተገጠመላቸው የዋሽንግ ማሽን አይነቶች ናቸው። እንደገናም ደግሞ ባለ 6 ጊር ናቸው። ከዛ በተጨማሪነት ደግሞ የምናገኘው እንግዲህ እስከ 90% ድረስ የማድረቅ አቅም አላቸው። በተጨማሪነት ደግሞ እዚህ ጋር የምንመለከተው ዋሽ ሴሌክተር ዋሽ ታይመሩ ላይ ስንሄድ እንግዲህ እስከ 35 ደቂቃ ድረስ የሚደርስ የዋሽንግ ታይም አለው ማለት ነው። እንግዲህ ብዙ ጊዜ በተለምዶ እስከ 15 ደቂቃ ነው አብዛኛው ማሽን ላይ የምናገኘው። እነዚህ ላይ ግን እስከ 35 ደቂቃ ድረስ የዋሽንግ ታይም አላቸው። ይሄ ምንድነው የሚረዳን? ሶክ ታይመር በመባል ይታወቃል። 35 ደቂቃ ድረስ ያለው ማሽን ብዙ ጊዜ ልብስን እየዘፈዘፈ እንዲያሽ የተለያዩ ነጭ ነገሮችን በምናደርግበት ሰዓት ላይ ማሽናችን ውስጥ 35 ደቂቃ ላይ ብናደርግለት ራሱ እየዘፈዘፈ ታይሙን እየጠበቀ መቼ ሰዓት ማሸት እንዳለበት መቼ ሰዓት ደግሞ መዘብዘፍ እንዳለበት የጠበቀ ታይም ኢንተርቫሉን የሚያጥብልን የዋሽንግ ማሽን አይነት ነው ማለት ነው። በተጨማሪነት የምናገኘው እንግዲህ እዚህ የዋሽንግ ማሽን ላይ ፓምፕ ነው። ፓምፕ አገልግሎቱ ምንድነው? ውሃውን ወደ ውጪ በግፊት አማካኝነት ገፍቶ ማውጣት ነው። የትኛውም የአቀማመጥ ፖዚሽን ላይ ብናስቀምጠው ይህንን ዋሽንግ ማሽን ውሃውን የመድፋት አቅም አለው ማለት ነው፣ በከፍታም በዝቅታም ቢሆን። ሌላው እንግዲህ ስፒን ታይመር አለው። እነዚህ ማሽኖች ቅድም እንደነገርኳችሁ ሱፐር ድሬ ናቸው። እስከ 90% ድረስ የማድረቅ አቅም አለው ማለት ነው። በቦዲ ደረጃም ስንመለከተው እንግዲህ ደብል ሌየር የሆነ የዋሽንግ ማሽን አይነት ነው። ደብል ሌየር መሆኑን የሚያገለግለን ምንድነው? በውጭ በኩል ያለው የማጠቢያችን ክፍል ቢመታ በውስጥ በኩል ያለው እንዳይሰበር ነው። ለማሽናችን ተጨማሪ ጥንካሬ መስጠት ነው ማለት ነው በሌላ አማርኛ። እንግዲህ እነዚህ ዋሽንግ ማሽኖች ከካምፓኒው እስከ 2 ዓመት ድረስ ዋስትና የሚሰጥባቸው ሲሆን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ 57,000 ብር እየተሸጠ ይገኛል። ከነፃ የትራንስፖርት አገልግሎት ጋር ደንበኞቻችን እኛ ጋር ማግኘት ይችላሉ ማለት ነው። ውድ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንጻ ስር፣ እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንጻ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 011 659 720 011 659 730 እንዲሁም በስልክ ቁጥር 0960 31 81 81 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን ቤተሰብ ይሁኑ። በቀጣይ እንድናቀርብሎ የሚፈልጉትን ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።